እንዴት ናችሁ? ደህና ናችሁ ወይ? አሁን ደግሞ እንግዲህ በሌላ ሀሳብ መጥቻለሁ። እሱ ደግሞ ምንድነው ለብዙ ሰዎች የኦንላይን ስራ እንደሚታወቀው ከባድ ነው የሚመስለውም እንደዛ ነው። ሪያሊቲው ግን እንደዛ አይደለም። ምክንያቱም እኛ መድረስ የምንፈልግበት ቦታ ላይ በምንጥርበት ሰዓት እና ወይም ደግሞ ማድረግ የምንፈልገው ነገር በየቀኑ ራሳችንን መለወጥ የምንፈልግበት ደረጃ ላይ ቀን በቀን ካልሰራንበት የምንፈልገውን ሪዛልት ማምጣት እንደማንችለው ሁሉ ማለት ነው። አሁንም እዚህኛውም ላይም ልክ እንደዛ ነው። አሁን ለምሳሌ በማንኛውም የኦንላይን ቢዝነስ ላይ መስራት ትፈልጋላችሁ። እሺ እሱን ተውት። በቲክታክ ቫይራል ወጣችሁ ክፍያ ደረጃ እንድደርሱ ትፈልጋላችሁ። ያ ደግሞ ለመሆኑ ምንድን ነው? በየቀኑ ፖስት ማድረግ አለባችሁ፣ ጌጅ ማድረግ አለባችሁ፣ የሚገባውን ያህል መስራት መቻል አለባችሁ። ሁሉም ላይ እንደዛ ነው የሚሄደው። በቢዝነስ ደረጃ ደግሞ ስትሄዱ የራስ ሪስፖንሲቢሊቲ ይባላል። እሱ ደግሞ ምንድነው? የራስ ሪስፖንሲቢላችን ምንድነው የሚሆነው? የተሰጠንን ነገር በደንብ አጥንተን ተዘጋጅተን አፕላይ ማድረግ ነው። ለዛ ደግሞ በቂ የሆነ ኢንፎርሜሽን ታገኛላችሁ ወይ ነው። እንዲሁ ጀነራል በላይፍ ላይ ራሱ ስታዩት መልካም የሆነ ነገር ስታደርጉ ወይም ደግሞ ለመልካም ነገር ስትሄዱ ብዙ ወደ ላይና ወደታች አፕስና ዳውን እንዳለ ሁሉ if you don't like it ኩዊት ለማድረግ ጊዜ ነው። ነገሩን ላለመጨረስ ማቆም፣ አለመፈለግ፣ አለመጠየቅ። በኔጌቲቭ ሳይድ ከሄዳችሁ ሁሉ ነገር ሾከት ነው የሚሆነው። የትኛውን ቢዝነስ ላይ ስትገቡ ማለት ነው። አዘ ፊውቸር ቢልድ የምታደርጉት ነገር ከሌለ ማለት ነው። ግን አሁን እኛ ጋር ስትመጡ በብዛት የኔ ቢዝነስ ፓርትነሮች ያሉበት ኤክስፔሪንስ ያደርጉላችሁ በስነስርዓት ከሰማችሁ አዘ ፊውቸር ነው ቢልድ የምታደርጉት። እዝና ላይክ አሁን ገብታችሁ ብር አግኝታችሁ ላይክ ሪች የምትሆኑበት ሳይሆን ግን አዘ ፊውቸር ቢልድ አድርጋችሁ ለቤተሰብ ለልጅ ትራንስፈር ማድረግ የምትችሉት ቋሚ ቢዝነስ ማለት ነው። መጨረሻው ሌቭል ላይ ስትደርሱ በሳምንት 5,000 ብር በወር 5,000 ጋራንቲ የሚሰጣችሁ ይሆንና ከዛ ደግሞ የምታገኟቸው ኮሚሽኖች አሉ፣ የሚሰጧችሁ ነገሮች አሉ። እዛ ጋር ለመድረስ ግን ዳዝንት ማተር ሃው ሎንግ ሊፈጅባችሁ እንደሚችል የእናንተ ጥረት ይጠይቃል። ያ ከዋን ስላይስ ኮሚሽን ጀምራችሁ 6 ላይ ከደረሳችሁ አስቡት። እዝና ላይክ ሴም ኮሚሽን እያደጋችሁበት የምትሄዱበት ሳይሆን ኮሚሽናችሁን እያሳደጋችሁ የምትሄዱበት ራሳችሁን ብል እያረጋችሁበት በአለም ላይ የሚሰራ ማለት እንግዲህ እናንተ ቢዝነሳችሁን ጀምራችሁ መስራት ስትጀምሩ ዩ ከስተመርስ ኤቭሪዌር ካጠገባችሁ የሚኖር ሰው አይደለም። ክላይንት ገን ቢ ወይ ጀማይካ ሊሆን ይችላል፣ ወይ አረብ ሀገር ሊሆን ይችላል፣ ወይ ኤዥያ ይነቨር ነው። ምክንያቱም በአብዛኛው ስራ የምትሰሩት ቲክታክ ላይ መታችሁ በማውራት ሳይሆን ፕሮሞት በማድረግ ነው። ፕሮሞት ደግሞ ስታደርጉ ከ1 ብር ከነፃ ጀምሮ እስከ 100 ብር በቀን እንዳቅማችሁ ፕሮሞት ማድረግ ትችላላችሁ። ያንን ስታደርጉ ደግሞ የማንንም ሰው ፔጅ ማንኳኳት አይጠበቅባችሁም። ፕሮሞት እንዲያደርግላችሁ የከፈላችሁት ፕላትፎርም እሱ በየቦታው ማስታወቂያውን ይሰራላችኋል ማለት ነው። that's how we get a sale, that's how we get our commission. so the first step is information ሙሰዱ ቢለን ምንድነው ኢንፎርሜሽናችሁ መጀመሪያ ወስዳችሁ ማየት፣ ከዛ ሙሉ አንደርስታንዲንግ ሲኖራችሁ ይዘቱ ኮሚሽኑ የቱ ጋር እንደምትደርሱ፣ ከዛ በኋላ ደግሞ በስራው ሰክሰስፉል የሆኑትን ሰዎች ደግሞ ስታዩ ደግሞ በቃ ለሚ ትራይት ብላችሁ ነው ከዛ በኋላ ሜምበር ትሆኑና ቢዝነስ ፕላኑን የምታጠኑት። ቢዝነስ ፕላኑ ሳታጠኑ እንደው ብታጠኑ እንኳን ከዛ በኋላ you have to be qualified to become a business owner ከካምፓኒው ጋር አብራችሁ ለመስራት ማለት ነው። ስለዚህ እያንዳንዱ ነገር ስቴፖች አሉ። በአሁኑ ሰዓት ላይ ሰክሰስፉል የሆኑ እኛ ጋር የሚሰሩ ፓርትነሮች ሁሉ ስቴፑን ተከትለው ነው፣ እኛም ተከትለን ነው። ስቴፑን ሳትከተሉ አንደርስታንዲንጉ ሳይኖራችሁ እናንተ ማደጋችሁ ነው። ከዛ ደግሞ እልፍ ስትሉ ደግሞ የአበሻዎቹ ኮሚኒቲዎች አሉ። ሁሉም አፍሪካኖች፣ ኤዥያኖች የራሳቸው ኖሯቸው ራሳቸውን ቢልድ እንደሚያደርጉት ሁሉ እኛም
አንድ ላይ እየተጋገዘን እንሰራለን። ምክንያቱም አላማችን ምንድነው? እንደዚህ አይነት ጥሩ የሆነ ኦፖርቹኒቲውን ለምን ሁላችንም አንጠቀምበትም ነው። እና ምን አይነት ነው ለሚል ሰው ወይም ደግሞ ሞር ኢንፎርሜሽን የሚፈልግ ሰው ካለ መጀመሪያ እንዳልኳችሁ ነው ስቴፕ መከተል ስላለባችሁ ባዮ ሴክሽን ላይ ክሊክብል ዌብሳይት አለ። ሳይን አድርጉና ንጹህ ነጻ ገለጻውን ይዩት። እስ ፍሪ አይከፈልበትም። ከዛ በኋላ ነው መነጋገር የምንችለው እንጂ ስለሚሰራው ስራ ስላለው ምን ያህል ኮሚሽን እንደሚከፈል ዝም ብዬ ብናገር ዳዝ ሜክ ኤኒ ሴንስ። በዛ ላይ ደግሞ እኔ ምናልባት ሊቭ አውት የማደርገው ኢንፎርሜሽን ሊኖር ስለሚችል ሙሉን ገለጻውን ግን ካያችሁ ደን አንደርስታንዲንግ ኖሯችሁ ዲሲሽን ላይ ለመድረስ ትደርሳላችሁ ማለት ነው። እና መጀመሪያ ኢንፎርሜሽን ያስፈልጋል። ሁለተኛ ነገር ደግሞ ፍራቻ ሳይሆን ማየት ነው። ዩ ሃቭ ፖዚቲቭ የሆነ ነገር የምታስቡ ከሆነ ለራሳችሁ እስከ ፊውቸር ወይ ደግሞ ጡረታ ወጥታችሁ አልበቃ ብላችሁ የመስራት አላማ ከሌላችሁ ለልጆቻችሁ የምታስተላልፉት ወልት የምትፈልጉ ከሆነ ቱዴይስ ቱዴይ ነገ የሚባል ነገር የለም። ምክንያቱም ነገ መኖሬን እኔ ስለማላውቀው ማለት ነው። እናንተም እንደዛው እና ሄዳችሁ ሳይን አድርጋችሁ ነጻ ገለጻውን ይዩ። ከዛ በኋላ ጥያቄ ካላችሁ ደግሞ ኤኒ ታይም ልክ እንዳሁኑ ሜሴጅ ላይ ላኩልኝ፣ ሪስፖንድ አድርጋለሁ። ቀናችሁ ይባረክ።